ከዕለታት አንድ ቀን ራቅ ባለ መንደር ውስጥ ካርል የምትባል ትንሽዬ ልጅ ነበረች። ካርል ደስተኛና የማወቅ ፍላጎቷ ከፍተኛ ነበር። እናቷንም ብዙ ትጠይቃት ነበር። ትንሿ ወፍ በማልቀስ ድምፅ ከሚያጠቃት አሞራ ለመትረፍ የእርዳታ ጥሪዋን እያሰማች ነበር። ጫካው በጣፋጭና አረንጓዴ ሳር የተሞላ ነው። ጓደኛዬ፣ እዚህ መኖር ትፈልጋለህ ወይስ በጫካው ውስጥ? ከቦታው ሲደርሱ ግን የማንጎ ፍሬ በመሬቱ ላይ ወድቆ ብቻ ነበር የጠበቃቸው። አሁን ትክክለኛ ሰዎችን የማመንንና ነገሮችን በምክንያት የመቃወም ጥቅም ገብቶኛል። ለእናንተ ለልጆች የተዘጋጁ ምርጥና አዳዲስ ተረቶችን ይዘን መጥተናል። ሰብስክራይብ በማድረግ አዳዲስ ተረቶችን መከታተል ትችላላችሁ።